ከ3000 ዓመታት በፊት የብርታት መገለጫ፣ የውበት ምልክት፣ የሀብት ክብርና የጥበብ መሪ ኢትዮጵያዊት ንግስተ ሳባ ንግስት ማክዳ ነበረች። ግዛቷ ከጥንታዊቷ አክሱም ተነስቶ እስከ የመን ድረስ እንደነበር ይነገራል። ውበቷ በባህል ብዕር ቀለምና በክብር ብራና፣ ሀብቷም ከንዑድ ዕጣን እስከ ወርቅ በቀይ ባህር ንግድ እንደነበር ይነገራል። ነገር ግን የእርሷ እውነተኛ ርዕስ ከውበትና ከሀብት በላይ ጥልቅ ነበር። የምትመራበት ጥበብ፣ የምታስተዳድርበት ጥንቃቄና ሰዎችን በእምነት ስሜት የምትይዝበት ክብር ነበር። ከጠቢቡ ሰለሞን ቤተመንግስት ጉብኝትን ጥበብ ፈተና በኋላ ወደ ሀገሯ ስትመለስ እንቁ ለጣቷና ለሀገራችን ኢትዮጵያ ደግሞ ከ3000 ዘመናት በላይ ያስተዳደረውን የሰለሞን ስርወ መንግስት ጀማሪ ቀዳማዊ ምኒልክን በማህፀኗ ይዛ ተመልሳለች። ድረስ አዲስ ዓመት በመጣ ቁጥር ልጃገረዶች ተሰብስበው የሚያዜሙትን አበባዮሽ የሚለውን ዝማሬ መጀመሪያ የተዘመረው አበባ አየሽ ወይ ተብሎ ለእርሷ ነበር። አጠቃላይ ንግስት ማክዳ የጥንካሬ፣ የውበት፣ የሀብትና የጥበብ ታሪክ ነው።